በቁም እስር ላይ እንዳሉ ነው የተሰማው። የጀነራል ታደሰ ወረደ የቅርብ ሰዎች በፕሪቶሪያው ሰላም ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር በፕሬዝዳንትነት የሚመሩት ሌተናል ጀነራል ታደሰ ወረደ ከስልጣን ከተነሱ በኋላ ያሉበት ሁኔታ አሳሳቢ መሆኑ ተገለጸ። ለመጀመሪያ ጊዜ ለቢቢሲ ትግረኛ መረጃ የሰጡ የቅርብ ሰዎች እንደሚሉት ጀነራሉ በተግባር በቁም እስር ላይ ይገኛሉ። በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ ከትናንት በስቲያ ወደ መቀለ ባቀኑበት ወቅት ከሌተናል ጀነራል ታደሰ ወረደ ጋር ለመገናኘት ቀጠሮ ይዘው ነበር። ትናንቱ ቀጠሮ ከተያዘ በኋላ ይገናኛሉ የሚል ተስፋ ነበር። ቀጠሮ ከቀኑ 5 ሰዓት ነበር። እሳቸው ቀጠሮ እንዳላቸው ያውቁ ነበር ይላሉ የጀነራሉ የቅርብ ሰዎች። ነገር ግን ቀጠሮ ሊደርስ 1 ሰዓት ብቻ ሲቀረው ከቀኑ 4 ሰዓት ገደማ ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታዎች ሁሉ ተቀየሩ። ለጀነራሉ ጥበቃ አሽከርካሪውና ረዳቱ የተላለፈው አስቸኳይ መመሪያ ይህን ይመስላል። ምንም አይነት እጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሂዱ፣ ተሽከርካሪ እንዳይንቀሳቀስ። ይህ ለራሱ ለጀነራል ታደሰ አሳውቁት። ይህ ትዕዛዝ ከተላለፈ በኋላ ማንኛውም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ። ስለዚህ ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ አታድርጉ የሚል ነበር። የጥበቃ ኃላፊው ይህን ትዕዛዝ ሲያሳውቃቸው ጀነራል ታደሰ ወረደ ድርጊቱን እንደማይቀበሉትና እኔ ራሴ መኪና ነድቼ ሄዳለሁ ማለታቸውን የቅርብ ሰዎች ገልጸዋል። ይህ አቋማቸው በቤተሰቦቻቸውና በጥበቃዎቻቸው ላይ ትልቅ ስጋት በመፍጠሩ የቅርብ ሰዎች እባክህ ተወው፣ ባለው ሁኔታ ምን ሊፈጠር እንደሚችል አታውቅም በማለት እንደለመኗቸው ከቤት እንዳይወጡ እንዳደረጓቸው ተናግረዋል። በኋላም ጀነራሉ በስልክ ከአሜሪካው አምባሳደር ጋር እንደተነጋገሩና የስጋቱን ሁኔታ እንዳስረዱ ለ20 ደቂቃ ያህል ውይይት እንዳደረጉ አመልክተዋል። የስልክ ውይይቱ ዝርዝር ይዘት ግን አልታወቀም። አምባሳደር ማሲንጋ ከሌሎች የክልሉ ባለስልጣናት ጋር ተወያይተው ቢመለሱም የጀነራሉ ሁኔታ ግን በከፍተኛ ሁኔታ እንደሚያሳስባቸው አንድ ለጉዳዩ ቅርብ የሆነ ምንጭ ገልጿል። ይህ ክስተት አንድ ክልሉን ሲመራ የነበረ ጀነራል የመናገር ሰዎችን የማግኘትና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል። ጀነራል ታደሰ ወረደ ከስልጣን ከተነሱ ከሚያዝያ 30 በኋላ ወደ ፕሬዝዳንት ጽሕፈት ቤት ሄደው እንደማያውቁ ከስልጣን ካነሷቸው ከነ ደብረጽዮን ገብረ ሚካኤል አስተዳደር ጋር ምንም ግንኙነት እንደሌላቸው የቅርብ ሰዎች ገልጸዋል። አብዛኛውን ጊዜ በቤታቸው ውስጥ መጽሐፍ በማንበብ እያሳለፉ ቢሆንም አልፎ አልፎ ቤታቸው አጠገብ ወዳለ ቢሮአቸው ይሄዳሉ። ቢሮአቸውና አንዳንድ ጊዜ ፕላኔት ሆቴል ሰዎችን ያገኙ የነበረ ቢሆንም ይህ የሚሆነው በባለስልጣናት ፍቃድና በደህንነት ቁጥጥር ስር ሆነው ነው። አሁን ላይ ጥበቃቸው እየቀነሰና የመንቀሳቀስ ነፃነታቸው ሙሉ በሙሉ እየተገደበ መሆኑን የገለጹት የቅርብ ሰዎቻቸው ከረቡዕ በኋላ በቁም እስር ላይ እንዳሉ ነው የተሰማው ሲሉ ደምድመዋል። ይህ መረጃ ባለቤትነቱ የቢቢሲ ትግረኛ ነው።